ተባራቂ ውጤቶች ላይ ህዝባችን ትልቅ ተስፋና እምነት በማሳደር በስድስተኛው ሀገራዊና ክልላዊ ምርጫ የህዝባችን ይሁንታ አግኝተን መንግስት መመስረታችን የሚታወስ ነው። ይህንን የህዝብ ተስፋና አመኔታ እንዲሁም አደራ ለመወጣት ባለፉት 5 ዓመታት እንደ ሀገርም ሆነ በከተማ አስተዳደራችን የማህበረሰቡን ኑሮ መለወጥ የቻሉ እጅግ በርካታ ስራዎች በመስራት ውጤታማ መሆን ችለናል። በኋላ ቀርነትና ባረጁ የአሰራር ስርዓቶች ተተብትቦ የቆየው የሀገራችን የኢኮኖሚ እንቅስቃሴ በፓርቲያችን የሀገር በቀል ኢኮኖሚ እሳቤ በትጉና ታታሪ በሆነው ህዝባችን እንዲሁም ሰርቶ ከሚያሰራው አመራራችን ጋር በመፍጠርና በመፍጠን ዘርፈ ብዙ ውጤታማ ስራዎችን በመስራት እንደ ሀገርም ሆነ እንደ ከተማ አስተዳደር ህዝባችን ተጠቃሚ ያደረጉ ኢኮኖሚያዊ ስኬቶችን ማስመዝገብ ችለናል። በስድስተኛው ሀገራዊ ምርጫ ለህዝባችን ቃል የገባናቸው ተግባራት በተለይም የብልጽግና ትሩፋት የሆነው የዓለም ገበያ ከተማን የከተማ አስተዳደርነት ጥያቄ ስለሆነ ከመመለስ ጀምሮ በሀገርና በክልል ደረጃ ከተማችን በፈጣን እድገት ላይ ከሚገኙ የብልጽግና ተምሳሌት ከተሞች አንዷ ማድረግ የሚያስችሉ ስራዎችን ሰርተናል። ለአብነትም የህዝባችን የኑሮ ደረጃና የኢኮኖሚ አቅም ያሻሻሉ አዳዲስ የከተማ ግብርና ኢኒሼቲቮችን ተግባራዊ በማድረግ የከተማውን ማህበረሰብና የገጠሩን አርሶ አደራችንን የገቢ አማራጭ በማሳደግ ምርታማነትን መጨመር የተቻለ ሲሆን ይህም የከተማችንን ነዋሪዎች የኑሮ ውድነት ችግር ከመቀነስ ረገድ አይነተኛ አስተዋጽኦ አበርክቷል። በከተማ አስተዳደሩ የገጠር ቀበሌያትም የተለያዩ የግብርና ኢኒሼቲቮች ላይ አርሶ አደሩን በማሳተፍ የፍራፍሬ የእንቁላልና የወተት መንደሮችን መፍጠር የተቻለ ሲሆን በተለይም በሌማት ትሩፋት መርሃ ግብር የከተማው ማህበረሰብ በየቤቱ እንዲሁም ኢንተርፕራይዞች በዶሮ እርባታ ስራ እንዲሰማሩ በማድረግ የከተማችንን የእንቁላል ፍላጎት ከማሟላትም አልፎ ወደ ሌሎች አካባቢዎችም ማሰራጨት ጀምረናል። በግብርና ጎዳና ልማት በመንዝ ጉንቢና አዳሻ ቀበሌዎች ከ3.8 ኪሎ ሜትር በላይ ርዝመት ያለው ቦታ በሚበሉ ችግኞች የማልማትና መንገዶችን የማስፋት ስራዎችን ሰርተናል። ክቡራትና ክቡራን፣ በማህበራዊ ረገድ በሰው ተኮር ፖሊሲያችን ተተግብረው ህዝባዊ ክብርን እያጎናጸፉ እስከ ማጎናጸፍ የደረሱ አያሌ ስራዎች ተሰርተዋል። ኢትዮጵያ ከተረጂነት ሙሉ ለሙሉ ከመላቀቅ እስከ ማህበራዊ ዋስትና የሚያረጋግጡ የትምህርትና የጤና ተጨባጭ ለውጦች ተፈጥረዋል። ለአንድ ሀገር ቀጣይነትና ተከታታይነት ያለው እድገት የተማረና የሰለጠነ የሰው ኃይል መኖር የማይተካ ሚና ያለው መሆኑ እሙን ነው። ለዚህ ደግሞ ከታች ጀምሮ ህፃናትን በመልካም ምግባርና ሀገር ወዳድነት መንፈስ እንዲሁም በእውቀትና ክህሎታቸው የበቁና ለሀገር በሚጠቅሙ መልኩ ኮትኩቶ ለፍሬ ማብቃት የዚህ ትውልድና የዚህ መንግስት ኃላፊነት ነው ብሎ ብልጽግና ያምናል። ይህንን ታሳቢ በማድረግ በከተማ አስተዳደራችን በትምህርት ስርዓቱ ያሉብንን ስብራቶች የሚጠግኑ እንዲሁም በተማሪዎች ውጤት ማሻሻል ስር ነቀል ለውጥ የሚያመጡ የተለያዩ ተግባራት ባለፉት 5 ዓመታት ሲሰሩ ቆይተዋል። ለአብነትም የተማሪ ወንበርና የተማሪ መጽሐፍት ምርታን ለማሻሻል በመንግስትና ህብረተሰቡን በማስተባበር ከ4.5 ሚሊዮን ብር በላይ ሀብት በመሰብሰብ የተማሪ ወንበርና መጽሐፍትን የማሟላት እንዲሁም በሶስት ያህል ትምህርት ቤቶች የተማሪ ምገባ ፕሮግራም በማስጀመር ተስፋ ሰጪ ውጤቶችን በተማሪዎች ውጤት ማሻሻል ላይ ማስመዝገብ ተችሏል። መከላከልና አክሞ ማዳንን መሰረት ባደረገው የብልጽግና ፓርቲ የጤና ፖሊሲ ባለፉት ዓመታት ውጤታማ ተግባራትን በከተማችን ማከናወን ችለናል። የዓለም ገበያ ከተማ የመጀመሪያ ደረጃ ሆስፒታልን አገልግሎት ለማሻሻልና የሕክምና መሳሪያዎችን እጥረት ለመቅረፍ ዘርፈ ብዙ ተግባራት የተከናወኑ ሲሆን በመንግስትና በሌሎች አጋር አካላት ድጋፍ ከፍተኛ ወጪ የወጣባቸው የራጅ ማሽን፣ የመድኃኒትና ሌሎች የሕክምና መገልገያ ቁሳቁሶችን ማሟላት ተችሏል። በተጨማሪም በዛሬው ዕለት ለምረቃ ያበቃ ነው
የህብረተሰባችንን የመድኃኒት አቅርቦት ችግር መቀነስ የሚያስችል የማህበረሰብ ፋርማሲ በአጭር ጊዜ በመገንባትና አስፈላጊውን መድኃኒት በማሟላት በዛሬው ዕለት ስራ ማስጀመር የተቻለ ሲሆን መንግስት ቃሉን በተግባር የሚፈጽም ስለመሆኑም ማሳያ ነው። ክቡራትና ክቡራን፣ የሰው ተኮር ፖሊሲያችን መገለጫ ከሆኑ ተግባራት አንዱ የበጎ ፈቃድ አገልግሎት ስራዎች ናቸው። ባለፉት 5 ዓመታት ለከተማ አስተዳደራችን አቅመ ደካማ የማህበረሰብ አካላት በበጎ ፈቃድ አገልግሎት ከ82 በላይ የሚሆኑ አዳዲስ ቤቶች ተገንብተዋል። ከ40 በላይ ቤቶች ደግሞ ተጠግነዋል። በዚህም ከ600 በላይ የማህበረሰብ ክፍሎች ተጠቃሚ ማድረግ ተችሏል። በዚህ ተግባር ከመንግስት ካዝና ይወጣ የነበረውን ከ5.3 ሚሊዮን በላይ ገንዘብ ማትረፍ የተቻለ ሲሆን ይህ ተግባር የከተማ አስተዳደራችንን ወጣቶችና የሌሎች ማህበረሰብ አካላት የእርስ በርስ የመረዳዳትና የመደጋገፍ ባህል ከማሳደጉም ባለፈ የበርካታ አቅመ ደካሞችን ወላጅ አጦችንና አረጋውያንን እንባ ማበስ የቻለ ነው። በሌላ በኩል ከበጎ ፈቃድ አገልግሎት ስራችን በተጨማሪ ዝቅተኛ ገቢ ላላቸው የከተማችን ማህበረሰብ አካላት በዘንድሮ ዓመት 16 አባወራ ከ96 በላይ የሚሆኑ የቤተሰብ አባላት የቤት ችግር የሚፈቱ 16 የቁጠባ ቤቶች በመንግስት ተገንብተው ዛሬ ለምረቃ የበቃ ሲሆን እነዚህና ሌሎች ያልተገለጹ ተግባራት የመንግስታችን የሰው ተኮር ፖሊሲ መገለጫዎች ናቸው። ለከተማችን ወጣቶች የስራ ዕድል በመፍጠር ስራ አጥነትን ለመቀነስ በተሰሩ ስራዎችም ባለፉት 5 ዓመታት በከተማችን ከራሳቸው አልፈው ለሌሎች የስራ ዕድል የፈጠሩ ሀብት ያካበቱ ወጣቶች ማፍራት ተችሏል። የጠቅላይ ሚኒስትራችን ኢኒሼቲቭ የሆነውና በዞናችን መንግስት አቅጣጫ ተቀምጦበት እንዲፈጸም የተባለው የአስፋልት ዳር ለፍራፍሬ መሸጫ ማዕከል በከተማችን የወጣቶችን የስራ አጥነት ችግር ለመፍታት ከማደራጃትና ብድር ከማመቻቸት በተጨማሪ የመስሪያና የመሸጫ ቦታ ገንብተን ማስተላለፍ ልዩ ትኩረት ተሰጥቶት በመከናወን ላይ ይገኛል። ለዚህ ማሳያው በከተማው ዋናው መንገድ ላይ 13 የፍራፍሬ መሸጫ ሼዶች ሲሆን በዛሬው ዕለትም ለምረቃ ከበቁ ፕሮጀክቶች አንዱ ነው። ክቡራትና ክቡራን፣ እንደሚታወቀው ከተማችን በከተማ አስተዳደርነት ከተዋቀረች 4 ዓመት ተኩል የማይዘል ዕድሜ ቢኖራትም የከተማዋን ዘላቂ እድገትና ውበት ማስጠበቅን ታሳቢ ያደረጉ የተለያዩ የልማት ስራዎች በመስራት የከተማዋን የህብረተሰብ የልማትና መልካም አስተዳደር ጥያቄዎች ደረጃ በደረጃ ለመመለስና የንግድ የኢንቨስትመንት እንዲሁም የተለያዩ ዞናዊና ክልላዊ ሁነቶች ማዕከል ለማድረግ ግብ አስቀምጠን በመንቀሳቀስ ተስፋ ሰጪ ውጤቶችን ማስመዝገብ ችለናል። ከተማችን ከባህላዊ፣ ኢኮኖሚያዊ፣ ማህበራዊ መልክና ማንነታቸው ከተሞች ከባህላዊ፣ ኢኮኖሚያዊና ማህበራዊ መልክና ማንነታቸው ባሻገር ከተፈጥሮ ጋር የተስማሙና ዘመኑን የዋጁ መሆን ሲችሉ ለነዋሪዎች ምቹና ለጎብኚዎቹም ተመራጭ ያደርጋቸዋል ብሎ ብልጽግና ያምናል። በመሆኑም ከተማዋን ይበልጥ ለኢንቨስትመንት ምቹና ሳቢ ለማድረግ በመሰረተ ልማት ዝርጋታና በአገልግሎት አሰጣጥ ማሻሻያ ፕሮግራም ላይ ትኩረት አድርገን በመንቀሳቀስ ላይ እንገኛለን። በተለይም ከተማችን በስንዴ በበርበሬና በሌሎች የግብርና ምርቶች በስፋት በማምረት በምትታወቀው ሳንኩራ ወረዳ የተከበበች መሆኗ የቱሪስት መዳረሻ ስፍራዎች መመላለሻ መንገድ ላይ መገኘቷና የማዕከላዊ ኢትዮጵያ ክልል አማካኝ ስፍራ ላይ የምትገኝ ከተማ እንደመሆኗ ለኢንቨስትመንት ተመራጭ መዳረሻ ለማድረግ ደረጃቸውን የጠበቁ ማህበራዊና ኢኮኖሚ አገልግሎቶችን የሚሰጡ መሰረተ ልማቶች እንዲኖሯት ታስቦ በመሰራቱ ውጤታማ መሆን ተችሏል። የዓለም ገበያ ከተማ የማብራት መስመር ችግሮችን ለመቅረፍ ባለፉት ዓመታት የተለያዩ ስራዎች የተሰሩ ሲሆን ከ12 ሚሊዮን ብር በላይ በሚሆን ወጪ የትራንስፈርመር የፖልና ሌሎች የማስፋፊያ ቁሳቁሶችን በማሟላት የማብራት መሰረተ ልማት ችግሮችን
ደረጃ በደረጃ መቅረፍ ተችሏል። ከዚህ በተጨማሪም በህዝብ ንቅናቄ በተሰበሰበው ከ34 ሚሊዮን ብር በላይ በሚሆን ወጪ የ4 ኪሎ ሜትር የመንገድ ዳር ማብራት በመዘርጋት ከተማችንን አንድ ደረጃ ከፍ እንድትል ማድረግ ተችሏል። የከተማችንን የመንገድ መሰረተ ልማት ችግር ለመፍታት ባለፉት 5 ዓመታት በተሰሩ ስራዎች ከተማችን ከገጠር ቀበሌያት የሚያገናኙ የከተማ የውስጥ ለውስጥ መንገዶች፣ የተለያዩ አካፋይ መንገዶች እንዲሁም የኮብልስቶን ንጣፍ መንገዶች በመገንባት የማህበረሰባችንን የመንገድ መሰረተ ልማት ጥያቄዎች የመመለስ ስራ የተሰራ ሲሆን በአጠቃላይ ባለፉት 5 ዓመታት ከ28 ኪሎ ሜትር በላይ ኮብልስቶን ንጣፍ፣ 68 ኪሎ ሜትር የጠጠር እና ሪዳሽ ንጣፍ እንዲሁም ከ80 ኪሎ ሜትር የጥርጊያ መንገዶች ተገንብተው ለአገልግሎት ክፍት እንዲሆኑ ማድረግ ተችሏል። የከተማችን ማህበረሰብ የረጅም ጊዜ ጥያቄ የነበረው የደሎሎ ወንዝ ድልድይ ችግር ለመፍታት የአንድ ከተማ አንድ ፕሮጀክት ኢኒሼቲቭ አማካኝነት 2 ድልድዮችን ዓመት ባልሞላ ጊዜ ውስጥ ግንባታቸውን በማጠናቀቅ ለአገልግሎት እንዲበቁ ማድረግ ተችሏል። ለዚህም የከተማችን ማህበረሰብ የነቃ ተሳትፎና የማይተካ ሚና የነበረው በመሆኑ በዚህ አጋጣሚ በእኔና በከተማ አስተዳደሩ መንግስት ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። ከዚህ በተጨማሪም የ5 ኪሎ ሜትር የከተማ ኮሪደር ስራን ለመስራት አስፈላጊውን ቅድመ ዝግጅት አጠናቀን ወደ ስራ የገባን ሲሆን የዚህ ስራ አንድ አካል የሆነው የዓለሜ መዝናኛ ማዕከል ግንባታ አጠናቀን ዛሬ ለምረቃ አብቅተናል። ለዚህም በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በአጠቃላይ ከተማችን ለህዝባችን ቀልጣፋ አገልግሎትን መስጠት የሚያስችሉ ስራዎች እየተሰሩ ነው። ዓለም ገበያ ከተማን ማዘመን፣ ለኑሮ ምቹ ማድረግ፣ ማደስ፣ ገጽታዋን ማሻሻል እና ስማርት ሲቲ መፍጠር ወደሚያስችሉ ሁለንተናዊ ለውጥ የሚያደርሱ ዲጂታላይዜሽን ስራዎች ባለፉት 4 ዓመታት ተሰርተዋል። እነዚህ ተግባራትም በክልልና በሀገር አቀፍ ደረጃ እውቅና ተሰጥቷቸዋል። የፓርቲያችንና